ሙዝና ትንሽ ግብአቶችን በመጠቀም ለየት ያለ ግን ቀላል ምግብ መስራት የምትፈልጉ ከሆነ ይህ ቪዲዮ ለእናንተ ነው። ስሙም ባናና ፍሪተር ወይም ደግሞ ማሌዥያ ውስጥ ኬኮዶክ ፒሳንግ ይሉታል። እኛ ግን የሙዝ ጮርናቄ ወይም ብስኩት ማለት እንችላለን። በመጀመሪያ የተወሰኑ ሙዞችን በጎድጓዳ ሳህን ላይ ልጠን በሹካ እንጨፈልቃቸዋለን። እኔ የተጠቀምኩት 5 ሙዝ አካባቢ ነው። በሌላ አነስ ባለች ጎድጓዳ ሳህን እንቁላል አንድ በአንድ እየፈረከስን ወደ ሙዛችን እንጨምራለን። ይህን የምናደርገው ኢንኬዝ አንድ የተበላሸ ካጋጠመን ሌላው እንዳይበክልብን ነው። ቆንጆ ጣዕም እንዲኖረው ትንሽ ቫኒላ፣ ከዛም ደግሞ ጣፋጭ እንዲሆን ደግሞ ትንሽ ስኳር በአንድ ሾርባ ማንኪያ አድርጌበታለሁ። ብዙ ስኳር አይፈልግም፣ ምክንያቱም ሙዙ ራሱ ጣፋጭ ነው። ማጣፈጫ የግዴታ ቫኒላ መሆን የለበትም። የተፈጨ ቀረፋ፣ ዘቢብ፣ ኦቾሎኒ ቅቤ ኦር ኦቾሎኒ ድፍኑ ራሱ ወይ ቴምር፣ የተለያየ አይነት ፍሌቨር ማድረግ ትችላላችሁ። ከዛም ወደ 200 ግራም አካባቢ ዱቄት በወንፊት እየነፋን ወደ ሙዛችን እንጨምራለን። 1 የሻይ ማንኪያ ቤኪንግ ፓውደር፣ 1 የሾርባ ማንኪያ ኮርን ስታርች ካለ ትንሽ በሻይ ማንኪያ ጫፍ ጨው እናደርግና እንቀላቅለዋለን። ዱቄቱ እስከሚዋሃድልን ያክል እንቀላቅለዋለን። ከዛ የበለጠ ግን በኃይል ማሸት አይኖርብንም። የሊጡ ውፍረት ልክ እንደዚህ ነው መሆን ያለበት። ከዛም ዘይት እናገልና በዚህ መልኩ በማንኪያ እያወጣን እንጠብሰዋለን። በመጨረሻም ፓውደር ስኳር እነሰንስበታለን። እናንተም ለየት ያለ በሙዝ የሚሰራ ሬሲፒ የምታውቁት ካለ ኮሜንት ላይ አሳውቁኝ።